بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ዛሬም በዚሁ በዕለተ ጁምዓ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ወሚን አሽራጥ الساعة ከየውም القيامة መቃረብ ምልክቶች ወይም መዳረሻ ማሳያዎች መገለጫ ሲገልጹ የቀናቶችን መገለባበጥና ማጠር እያጠሩ መሄድ አመቱ እንደ ወር ወሩ እንደ ሳምንት ሳምንቱ እንደ ቀናት ያጥራል ይላሉ። በዚህም ሲገልጹት ሳምንቱን እንደ ጁምዓ ገለጹት። ያን ያደረጉበት ምክንያት ጁምዓ ቀን ልዩ ቀን ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደገለጹት ጁምዓ ቀን አባታችን አደም የተፈጠሩበት ከጀነት የወጡበት የውመል ቂያማ የሚቆምበት ዕለትም ያ ዕለት እንደሆነ ይገለጻል። ይሄ ጁምዓ ቀን ልዩ ቀን ነው ለሙስሊሞች። ሙስሊሞች እንዲሁ ጁምዓ ብሎ ከመደሰት ባለፈ ያን ቀን በቁርአን በሰለዋት አለ ነቢ እዚህም ነው አንድ የጁምዓን መልእክት ዛሬም ለመጨመርና ለመግለጽ ያሰብኩት። ኢማም ኢብኑ አልቀይም አልጀውዚ መን አራዳ ይላሉ፣ አንድ ሰው የፈለገ የሆነ ሰው ምን እንዲሆንለት አሉ አላህ ስራቸው እንደላቸውና አላህ Subhanahu Wa Ta'ala ወንጀሉን እንዲያብስለት ወይም ደግሞ ይቅር እንዲለው ተፍሪጅ አልከርብ ከችግር ነፃ እንዲያወጣው ከተለያዩ ጭንቀቶች እንዲገላግለው የፈለገ ሰው ሰላት አለ ነብይን ያብዛ ይላሉ ረሱሉላህ አሚን ሰለዋቱላህ ዐለይሂ ወሰለም። በዚህ ዕለት ሰላት አለ ነብይን በማብዛት የብዙ ችግሮቻችን መፍትሄ ቁልፍ። ብዙዎቻችን ተጨንቀናል፣ ብዙዎቻችን ተቸግረናል፣ ብዙዎቻችን በወንጀሎች ተጨማልቀናል፣ ወድቀናል። ከወንጀል ለመታጠብ ከችግሮቻችን ነፃ ለመውጣት ከሐሳባችን ለመላቀቅ اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين وبالله التوفيق والصلاة والسلام على رسول الله صلى الله عليه وسلم والسلام عليكم ورحمة الله وبركاته.